ገራድ የስልጤ ማህበረሰብ የአስተዳደር ስርዓት ነው። በሀገራችን ብሔር ብሔረሰቦች መሃል የስልጤ ብሔረሰብ አንዱ ነው። የስልጤ ዞን ከአዲስ አበባ ደቡብ ክልል ሆሳዕና መንገድ 172 ኪሎ ሜትር ርቀት ከመንገድ 60 ኪሎ ሜትር ገባ ብሎ ይገኛል። 3000 ኪሎ ሜትር ስፋትን ሲያካልል ከጉራጌ፣ ከሀዲያ፣ ከአላባና ከኦሮሚያ ብሔረሰቦች ተጎራብቷል። 1.5 ሚሊዮን ህዝብ ብዛት እንዳለው ይገመታል። በስልጤ ማህበረሰብ የገራድነት አሰጣጥ ስነ ስርዓት ቅጫ ይባላል። ስርዓቱን ለማስፈጸም ባህላዊ አስተዳደሩ ከሚሰጠው የስልጣን ወሰን ከፍተኛና የመጨረሻው ደረጃ ነው። ታማኝ፣ በሀብት ደረጃ የተሻሉ፣ ስራ ወዳድ፣ ውሸትን አጥብቆ የሚያወግዝ፣ ችግሮች ሲከሰቱ የመፍትሄ አፈላላጊ የሆኑ፣ አዛኝ፣ ጥሩ ባህሪ ያለው የገራድነት ስልጣንና ክብር ይሰጠዋል። በስልጤ ባህላዊ አስተዳደር ውስጥ የአስተዳደሩ ስርዓት መጠሪያ ሴራ፣ አንዳንድ ቦታዎች ኖብር ይባላል። አስተዳደራዊ መዋቅሩ ከታች ጀምሮ ሰርግነግ፣ ቦርዴ፣ መውጣ፣ አዳ ይባላሉ። በእነዚህ የአስተዳደራዊ መዋቅር ውስጥ የሚመሩት የአካባቢ ሰዎች የጌኔት መሪዎች ይባላሉ። በአስተዳደሩ ስርዓት ውስጥ የገራድነት ስርዓትን የሚመሩት ሰዎች ወይም ገራድ በአካባቢው የሰፈሩትን ህብረተሰብ ነው። ባሉበት አካባቢም የአስተዳደር ስርዓት ተዘርግቶ ይገኛል። ገራድ፣ አለት ገራድ፣ ሳር ገራድ፣ ሙለ ገራድ ተብሎ በሶስት ይከፈላል። የሳር ገራድ ሙለ ገራድን እየተከተለ የእሱን ልምድ የሚቀስም ከስር ሆኖ የአካባቢ ስራዎችን የሚሰራ ግጭቶች ሲኖሩ የሚፈታ ነው። ሙለ ገራድ የሚባለው በሁለት የሳር ገረዶች ኃላፊ ሆኖ ይሰራል። ሙለ ገራድ በሶስተኛው መዋቅር ደረጃ ላይ ሆኖ በአካባቢው ላይ የሰፈሩትን የህብረተሰብ ክፍሎችን የሚመራ ነው። ሙለ ገራድ ከስር በማድረግ በበላይነት ከአናት የሚመሩት ገራድ አቦ ይባላሉ።